بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم فصل مليا فيما بنجر لا يطهر طهر بمهن نجر لا مينا كالنجاسات كنجاسة هي أصلنا سكون نبرة سكون كتلو سلامتا يمجمرو ولا فتحة تكير لم بعربية هج ولا سكونو عندي تكتتلو سلام ما يمتو مالتنا أو منها أصلاته نجاسة نبر ولا طهارة ميقيرو ነገሮችን ነው የምናየው الذي ያኛው የጥሁሩ طهارة የሚሆነው ሚና ነጃሳት ከነጃሳ ወደ طهارነት የሚቀየረው ነገር ثلاثة ሶስት ነው አሉ። የመጀመሪያ الخمر خمر ነው መጠጥ إذا ጊዜ ተخللت በጠራች ጊዜ بنفسها በነፍሷ ራሷ በጠራች ጊዜ خمر አስሉ ነጃሳ ነበር መጀመሪያ ነጃሳ ነበረ ግን በቆይታ ሂደት አስካሪነቱ ከላዩ ላይ ተወገደለት ይሄን ጊዜ طهارة ይሆናል ቢነካን አይነጅሰንም ማለት ነው። አንድ ሁለተኛ ወጂልዱ ቆዳ አልማይተቲ የሞተ አካል ቆዳ إذا ጊዜ ዱቢሃ በታጀለ ጊዜ ማለት ነው። ይሄ ደሙን ምኑን ግብስባሹን ከቆዳው ላይ ስናስወግደው አስሉ ነጃሳ ነበረ ይሄን ጊዜ ቆዳው طهارة ይሆናል ማለት ነው። ይሄ ይጠቀሙበታል ገጠር አካባቢ ላይ በቆዳ ብዙ ነገር ይሰሩበታል ልክ እንደዛም ይፈቀዳል ማለት ሁለት ሶስተኛ ወማ የሆነ ሳራ ወማ ነገር ሳራ የሆነ حيوانን ህይወት ያለው ነገር የሆነ ለምሳሌ ቆዳ ላይ አስቀምጥነውና ቆዳው ተላወጣ ቆዳው ማለት ነው። ከዛ ያትል መቶኛ ቢነካን አይነጅሰንም ህይወት ያለው ነገር የሆነም አስሉ ነጃሳ ነበር አሁን ከዚህ ቆዳ ላይ ስለወጣ ማለት ነው። ግን ህይወት ያለው ነገር ስለሆነ የወጣው طهارة ይሆናል ያትል ቢነካን አይነጅሰንም ማለት ነው። በዚህ መልኩ ያዙት ሁለት ሶስት ማለት ነው። ፈስሉ መለያ ፊ ነገር አቀሳሚ ክፍሎች አነጃሳቲ የነጃሳ ክፍሎች ላይ ነው የምናየው ፊ ላይ አቀሳሚ ክፍሎች አነጃሳት የነጃሳ ክፍሎችን ነው የምናየው ማለት ነው። አነጃሳቱ ነጃሳዎች ثلاث ሶስት ናቸው። አንደኛ ሙኸለዘቱ ወፍራም የሆነ ማለትም ከባድ ተለቅ ያለ ነጃሳ አለ ወሙኸፈፈቱ ቀለል ያለ ነጃሳ አለ ወሙተወሲጠቱ መካከለኛ የሚባል ነጃሳ አለ ያብራሩልናል። المخلذة ከባድ የሚባለው ወፍራሙ ነጃሳ ነጃሰቱ ነጃሳ ነው አልከልቢ የውሻ ነጃሳ ነው ወልኺንዚሪ የከርከሮ ነጃሳ ነው ወይ አሳማ ነጃሳ ነው ከባድ ይባላል። ወፈርዒ ቅርንጫፍ አሐዲማ የሁለት አንዱ ቅርንጫፍ ሲባል ከሁለት አንዱ የተወለደ ማለት ነው። ከከርከሮ ከውሻ የተወለደ ይሄም ከአሳማ የተወለደ ትልቅ ነው አስተጣጣቡ ይመጣልናል። እሺ ወልሙኸፈፈቱ ቀለል ያለ የሚባለው በውሉ ሽንት ነው አሰብይ የህፃን ልጅ ሽንት ነው የወንድ ማለት ነው። الذي لم يطعم ያልበላ غير ውጪ አለበኒ ከወተት ውጪ ያልበላ የዚህ ልጅ ነጃሳ ምንድነው? ቀለል ያለ ነው ይባላል። ወለም የብሉግ ያልደረሰው الحولين ሁለት አመት ያልደረሰው ህፃን ልጅ የዚህ ሽንቱ ቀለል ያለ ነጃሳ ይባላል። ወልሙተወሲጠቱ መካከለኛ የሚባለው ሳኢሩ የቀሩት ናቸው አነጃሳት ከነጃሳ የቀሩት ናቸው። ፈስሉን መለያ ፊ ላይ ኢዛለት በማስወገድ ላይ አነጃሰቲ ነጃሳን በማስወገድ ላይ ማለት ነው። አሁን ሶስት አይነት ነጃሳ አለ ብሎናል ሶስቱም በምን አይነት መልኩ እንደምናስወግድ ሊያብራራልን ነው ማለት ነው። المخلظة ከባድ የሚባለው ነጃሳ المخلظة ከባዱ ነጃሳ ተጥሁሩ ትጣራለች ቢሰብዒ በሰባት ወሐሳላቲን ትጥበቶች بعد በኋላ ኢዛለቲ ከመወገድ በኋላ አይኒሃ ዛቷ ይሄ ቆሻሻው ራሱ ነጃሳው ከተወገደ በኋላ ሰባት መታጠብ አለበት። ኢህዳሁና አንደኛው ከሶስት ቢቱራቢ በአፈር ቀላቅለን ማጠብ አለብን። ምክንያቱም አፈር ፓወር ስላለው ያንን ነጃሳ ይሄ የውሻና የአሳማን ቆሻሻ የማስወገድ ፓወር ስላለው ነው። ሳሙናም በረኪናም ከሆነ ይቻላል ማለት ነው። በዚህ ሰዓት የዛኔ ስላልነበረ ነው በፊት። ወልሙተወሲጠቱ እሺ ወልሙኸፈፈቱ ቀለል ያለው ነጃሳ ተጦሩ ትጠራለች ቢረሺ በማርከፍከፍ አልማኢ ውሃን አለህ በሷ ላይ ማዓ ጋር አልኸለበቲ ከማብዛት ጋር ውሃን በዛ አድርጋ ከማርከፍከፍ ጋር ትጠራለች። ወኢዛለቲ ከማስወገድም ጋር አይኒሃ ዛቷን ቆሻሻውን ከማስወገድ ጋር ይህን ጊዜ طهارة ይሆናል ቆሻሻው ይነሳል። ከዛ ደግሞ ውሃ በደንብ እናፈስበታለን ይበቃል ማለት ነው።
አልዓይንየቱ አይንያ እሺ ወልሙተወሲጠቱ መካከለኛ የሚባለው ተንቋሲሙ ይከፈላል። ኢላ ወደ ቅስምን ወደ ሁለት ትከፈላለች። አንደኛ አይንየቱን አይንያ ማለት የሚታይ ማለት ነው። ሁለተኛ ወሑክምየቱን ሑክምያ የማይታይ ማለት ነው። አልዓይንየቱ ይሄ አይንያ የሚባለው የሚታየው አለቲ ያቺ ነች። ለሃ ለሷ ለሆኑ ከለር ያላት ወሪሑን ሽታ ያላት ወጣዕሙን ጣዕም ያላት ጣዕሙ የተቀየረ ማለት ነው። ይሄ አይንያ ይባላል። ፈላ ቡደ ግዴታ ነው አይቀሬ ነው። ሚን ከኢዛለት ከማስወገድ ለውኒሃ ከለሯን ወሪሒሃ ሽታን ወጣዕሚሃ ጣዕሟን ከማስወገድ አይቀሬ ነው። እንደዚህ አይነት ከሆነ ግዴታ ነው እሱን ማስወገድ። ወልሑክምየቱ ሑክምያ የሚባለው ይሄ ዛት የሌለው የማይጨበጠው አለቲ ያቺ ነች። ላለውነ ከለር የሌላት ወላ ሪሐ ሽታ የሌላት ወላ ጣዕም የሌላት ለሃ ለሷ ጣዕም የሌላት ይሄ ነገር የሌላት ሑክምያ ይባላል። የክፊከ ይበቃሃል አዩሃ ጣሊበ ማለት ነው። አንተ ሰሚ ሆይ ይበቃሃል። ጀርዩ ማፍሰስ አልማኢ ውሃን ዓለይህ በሷ ላይ ውሃን ማፍሰስ ይበቃሃል አሉ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك